ስልክንና ኮምፒውተርን ለማገናኘት ብዙ ሰዎች ይቸገራሉ እና ዛሬ ከስልካችን ጋር እንዴት አድርገን እንደምናገናኛን እናያለን። ወደ ስልካችን ኤግዘንደር እንገባና ከላይ ያለችውን ሶስቷን ሰረዝ እነካለን። ከዛ ኮኔክት ቱ ፒሲ የምትል ቦታ አለች። እሷን ከነካን በኋላ እንደዚህ አይነት ኢንተርፌስ ይመጣልናል። ከዛ በኋላ ኮኔክት ቱ ዌብ እንላለን። እሷን ከነካን በኋላ ሴት የምትለዋን ኦፕሽን እነካና ከስር ጎ የምትለዋን እነካለን። ከዛ ሆትስፖት እንድናበራ ስለምጠይቀን ሆትስፖታችንን የስልካችንን ሆትስፖት እናበራለን። ባክ ብለን ወደ ኋላ ስንመለስ የሆነ አይፒ ጄኔሬት አድርጎ ይጠብቀናል። ነችና ጄኔሬት ያደረገውን አይፒዋን በደንብ አድርገን እንይዛለን። እሺ ከዛ በኋላ ምንድነው የምናደርገው? የስልካችንን ሆትስፖት ስላበራን እዚህ ጋር ደግሞ እንደ ዋይፋይ እንጠቀማለን። ፒሲያችን ላይ ዋይፋይ እናበራና ከስልካችን ሆትስፖት ጋር ኮኔክት እናደርጋለን። ከዛ በኋላ ምንድነው የምናደርገው? ኮምፒውተራችን ላይ ወዳለው የትኛውም ብራውዘር እንሄድና ቅድም ያዙ ያልኳችሁ አይፒ ያለ እዛ ጋር የተሰጠ ሁሌ ጄኔሬት ያደርግልናል። እኔ ጋር ያለው 192.168.40.210.3345 ምናምን እንደዛ የሚል ነው። እናንተ ጋር ልለይ ይችላል እና ያችን ብራውዘራችሁ ላይ ታስገቡና ሙሉ በሙሉ ሰርች ታደርጋላችሁ። ሰርች ታደርጉ ያመጣላችኋል። እንደዚህ አይነት ኢንተርፌስ ያመጣላችሁ። እንደዚህ አይነት ኢንተርፌስ ሲያመጣ ፐርሚሽንስ ይጠይቃችኋል። ስልካችሁ ላይ እንድትፈቅዱለት አክሰፕት እንላለን። ከዛ በኋላ አክሰፕት ስንል ሙሉ በሙሉ ፒሲያችንን እና ኮምፒውተራችንን ማገናኘት ቻለን ማለት ነው። እና በጣም ቀላል ነው። እንደዚህ ካስገባን በኋላ ኦልሬዲ አሁን ኮኔክት ሆኗል። ከዛ በኋላ ለምሳሌ ኢሜጆችን ከስልካችን ለመቀበል ብንፈልግ የፈለግነው ኢሜጅ ላይ እንሄድና እነካለን። ከስር እንደምታዩት የዳውንሎድ ኦፕሽን አለች አይደል? የዳውንሎድ ምልክት ያለችበት እሷን ጠቅ ካደረግን ያው እሷን ቦታ ምነካ ከሆነ ያወርድልናል እነዛን ፎቶ እና ወደ ስልካችን መላክ ከፈለግን ይቺን አፕሎድ ምልክቷን ስናስገባ የፈለግነውን ነገር ማስገባት እንችላለን ማለት ነው። በኢንተርኔት ከስልካችን ጋር ኢንተርኔት ካለ ኮኔክት ማድረግ ብንፈልግ በሷ ምልክት ሊንክ ማድረግ እንችላለን ማለት ነው። በጣም ቀላል ነው፣ ሞክሩት።